መቼም ኢንትራንስ ላይ አሪፍ ውጤት ለማምጣት ለሁሉም አይነት ሳብጀክቶች ማለት ነው ለማትስ፣ ለባዮሎጂ እንዲሁም ለሂስትሪ የምትጠቀሙት የለርኒንግ ስታይል የተለያየ ነው። ሶ የተለያየ ለርኒንግ ስታይል እያላችሁ እናንተ በተመሳሳይ አይነት ራሳችሁን ፑሽ የምታደርጉት ከሆነ ሞር ፕሮዳክቲቭ የመሆን እድላችሁ ይቀንሳል። ሶ በዛሬው ቪዲዮአችን የለርኒንግ ስታይል አይነቶችን እነግራችኋለሁ። ያ ማለት እንዴት ማንበብ እንዳለባችሁ ፊገር አውት ታደርጋላችሁ። ሲቀጥል ደግሞ ቪዲዮን ሲጨርሱት እናንተ የትኛው ቦታ ላይ መጠቀም እንዳለባችሁ ታውቃላችሁ ማለት ነው። የመጨረሻው ደግሞ በጣም አሪፍ ስለሆነ ዶሚሲ ምናልባት ስታዩኝ የመጀመሪያችሁ ጊዜ ከሆነ ሳምሶን እባላለሁ። ኢንትራንስ ላይ 500 ስኮር አድርጌያለሁ። እንዲሁም ደግሞ ዩቲዩብ ላይ የማውቃቸውን ነገሮች ላይ ኢንትራንስ ያሉኝን ኤክስፒሪየንሶች ሼር አደርጋለሁ። ስለዚህ ሰብስክራይብ በማድረግ ፋሚሊ መሆናችሁ እንዳትረሱ። የስዳዩ የመጀመሪያው ቪዥዋል ለርኒንግ ነው። ቪዥዋል ለርኒንግ ማለት አንድ ነገር አይቶ የመረዳት ወይም ደግሞ በማየት መማር ማለት ነው እና ለምሳሌ 11ኛ ክፍል ፊዚክስ ዩኒት 4 አካባቢ ዳይናሚክስ አካባቢ ላይ ፎርስን ወደ ፍሪ ቦዲ ዲያግራም መጀመሪያ ቀይራችሁ ነው ከዛ በኋላ ወደ ኳልኩሌሽን የምትሄዱት እና ያ ለምን የሚሆን ይመስላችኋል? መጀመሪያ እንደዛ የምታደርጉት እኮ ኢማጂኔሽን አይምሯችሁ ላይ እንዲመጣ ነው። ፎርሶቹ በየትኛው ዳይሬክሽን እንዳሉ ምናምን አይምሯችሁ ኢማጂኔሽኑን ከሰራ በኋላ ነው ወደ ሶልቪንግ የምትመጡት ወይም ደግሞ ኩዌሽኑን ፕሩቭ የምታደርጉት ራይት። ሶ አንድን ነገር ከሚነግሩን ይልቅ ቪዥዋሊ የሆነ ነገር ግራፍ ቻርት እያሳዩ የሚያስረዱን ነገር ቶሎ የሚገባን ከሆነ ለርኒንግ ስታይላችን በቪዥዋል ለርኒንግ እየተማርን ነው ማለት ነው። ሁለተኛው ለርኒንግ ስታይል ደግሞ ከነስታቲክስ ለርኒንግ ነው። እዚህ ጋር አንድ ጥያቄ ልጠይቃችሁ። ለምሳሌ አንድ ኳስ ተጫዋች 6 ዓመት ቁጭ ብሎ ኳስ አይቶ ቢገባ እና ሌላ ተጫዋች ደግሞ 1 ወር ሰልጥኖ ወይም ደግሞ 1 ወር ኳስ ተጫውቶ ቢገባ የሁለቱ ፐርፎርማንስ ይለያያል። የትኛው ይበልጣል የሚለው ያው የታወቀ ነው። 1 ወር የሰለጠነው ሞር የማወቅ ወይም ደግሞ ሞር ስኪልድ ስለሆነ እዛ ነገር ላይ ፐርፎርማንሱ አሪፍ ይሆናል ማለት ነው። ሶ እኛም በከነስታቲክስ ለርኒንግ ስታይል አንድን ነገር በማድረግ ሞር እኛም ስኪላችን ማዳበር ወይም ደግሞ ተምረን ቶሎ እንዲገባን የማድረግ አቅም አለን ማለት ነው። ሶ ያን አቅማችንን አውጥተን መጠቀም ከቻልን የማይገባን ነገር አይኖርም። ለምሳሌ ማተስ ኳልኩሌት ካላደረግነው ዝም ብለን ሰው ኳልኩሌት ሲያደርግ አይተን ሊገባን አይችልም እና አንድን ነገር በማድረግ የመማር ሂደት ነው ከነስታቲክስ ለርኒንግ ስታይል የምንለው እና አንድን ነገር ኤክስፒሪየንስ ባደረግነው ቁጥር ወይም ደግሞ ሞር በተደጋጋሚ ባደረግነው ቁጥር እዛ ላይ ያለን እውቀት ይጨምራል። በዚህ አይነት መንገድ የምንማርበት የለርኒንግ ስታይል ደግሞ ከነስታቲክስ ለርኒንግ ስታይል ይባላል። ሶስተኛው ደግሞ ኦዲቶሪ ለርኒንግ ስታይል ነው። ኦዲቶሪ ለርኒንግ ስታይል ላይ ሌላ ጥያቄ የሚጠይቃችሁ ለምሳሌ አንድ ሰው የፈለገ ያክል ቪዥዋል ለርነር ቢሆን ወይም ደግሞ ሞር ስኪሉ እዛ አይቶ የመረዳት አቅም ቢኖረው ለምሳሌ ሙዚቃን ተማር ብትሉት የሆነ ነገር ጽፎ እያየ ወይም ደግሞ ስዕሎ እያየ ሊማር አይችልም። የግድ ያን ነገር ማዳመጥ መቻል አለበት። በሆነ አይነት መንገድ በማዳመጥ ደግሞ የሆነ አይነት የለርኒንግ ስትራቴጂ አለ እና ያን ስትራቴጂ ነው ይሄን ኦዲቶሪ ለርኒንግ ስታይል የምንለው እና የሆነን ነገር አዳምጠን የምንረዳበት የስታይል አይነት ነው። እንዲሁም ደግሞ አይታችሁ ከሆነ አንዳንድ ጊዜ አንዳንድ ተማሪዎች በቃ ንገሩኝ ይሄን ነገር አንብበውታል ሊያውቁት ይችላሉ፣ ግን እንዲነገራቸው የሚፈልጉ ተማሪዎች ሊኖሩ ይችላሉ እና ያ ማለት የኦዲቶሪ ወይም ደግሞ የመስማት አቅማቸው ከፍተኛ ነው። የሰሙት ነገር የማስታወስ አቅም ይኖራቸዋል ማለት ነው። በእንደዚህ አይነት መንገድ የምትማሩት የለርኒንግ ስታይል ደግሞ ኦዲቶሪ ለርኒንግ ስታይል ተብሎ ይጠራል። አራተኛው ለርኒንግ ስታይል ደግሞ ስትረስ ይባላል። ስትረስ ማለት አንድ የሚያስጨንቃችሁ ነገር ላይ ሞር ኤክስፒሪየንስ ስታደርጉት ያን ነገር ስትረስ ለርኒንግ ስታይል ተጠቅማችሁ ተማራችሁት ይባላል። ያ ማለት ምን ማለት ነው? አንድ ነገር ለምሳሌ ማትስ፣ እኔ በራሴ ማትስ ኳልኩሌት ማድረግ በጣም ስትረስ ያደርገኛል፣ ግን በጣም ደግሞ ኢንጆይ ያደርገዋለሁ እና አደሴም ታይም ኢንጆይም እያደረግኩት ስትረስም እያደረገኝ እያስተማረኝ ይሄዳል ማለት ነው። ማትስ ኳልኩሌት ማድረግ ለእኔ በዚህ አይነት ለርኒንግ ስታይል ወይም ደግሞ በስትረስ ለርኒንግ ስታይል እየተማርኩት የሚሄድበት ፕሮሰስ ነው ማለት ነው። እናንተም የሆነ ስትረስ የሚያደርጋችሁ ነገር አካባቢ ላይ ሞር እዛ እየገባችሁ የሚሄድበት ሲቹዌሽን ካለ የስትረስ ለርኒንግ ስታይልን ተጠቅማችሁ እየተማራችሁ ነው ማለት ነው። አምስተኛው ደግሞ ኢዝ ለርኒንግ ስታይል ነው። ኢዝ ለርኒንግ ስታይል ማለት አንድ ነገር ሪላክስ የሚያደርጋችሁ ከሆነ ኢንጆይ የምታደርጉት ከሆነ ሞር ትማሩታላችሁ ወይም ደግሞ እዛ ነገር ላይ ፐርፎርማንሳችሁ አሪፍ ይሆናል ማለት ነው። ለምሳሌ አንዳንድ ተማሪዎችን አይታችኋቸው ከሆነ ትምህርት ላይ ያን ያክል ጎበዝ ላይሆን ይችላሉ፣ ግን ቢዝነስ ላይ ምናምን አካባቢ ላይ አሪፍ ይሆናል። ያ ማለት ገንዘብ ማግኘት የሚለው ኮንሴፕት አብሯቸው ኢንጆይ እያደረጉት ሪላክስ የሚያደርጋቸው ሀሳብ ስለሆነ ማለት ነው እና በእንደዚህ አይነት መንገድ እናንተ ሪላክስ የሚያደርጋችሁን ሳብጀክት ለይታችሁ አውቃችሁ በዛ አይነት መንገድ ብታነቡት ሞር እናንተም አንደርስታንድ ታደርጉታላችሁ። በዛ አይነት መንገድ አንደርስታንድ ካደረጋችሁት ኢዝ ለርኒንግ ስታይልን ተጠቅማችኋል ማለት ነው። ስድስተኛው ደግሞ ስክሪብል ለርኒንግ ስታይል ነው። ስክሪብል ለርኒንግ ስታይል ማለት አንድ ነገር ስንጽፈው ቶሎ የሚገባን ከሆነ ለምሳሌ ደራሲዎች ምናምን ሲጽፉ ሞር ሀሳብ እየመጣላቸው የሚሄድ ከሆነ ራሳቸውን በራሳቸው እያስተማሩ ነው በመጽሐፍ ሂደት ውስጥ ማለት ነው እና እኔም አንዳንድ ጊዜ ባዮሎጂ እንደዚሁ ነው። በቃ ይሄን የሚያክል
ሾርት ኖቶችን አወጣና እነዛ ሾርት ኖቶች በቃ ደጋግሜ ጽፋቸዋለሁ፣ ደጋግሜ ያነባቸዋለሁ ምናምን ዋና እንደዚህ ፓወር የሆኑ ወርዶችን እየጻፍኩ እንደዛ ደጋግማቸው ነበር እና ያም የሆነበት ምክንያት በዚህ አይነት ለርኒንግ ስታይል እየተማርኩ ስለነበረ ነው። ሰባተኛው የለርኒንግ ስታይል ደግሞ ትረስት ለርኒንግ የሚባለው ነው። ትረስት ለርኒንግ ማለት አውቶሪቲ ማተር የሚያደርግበት ያ ማለት ለምሳሌ አንድ ተማሪ ቁጭ ብሎ ሲማር መምህሩን የሚወደው ከሆነ ወይም መምህሩ ጋር ሪሌሽኑ አሪፍ ከሆነ ቅርበት ካላቸው ሞር ትምህርቱን የመረዳት አቅም ይኖረዋል ወይም ደግሞ አሪፍ ነገር ተምሮ ይወጣል። በተቃራኒው ደግሞ መምህሩ ጋር ጥሩ አይነት ግንኙነት ወይም ደግሞ የሚማርበት ነገርም ጭምር ጥሩ ነገር ለሱ ከሌለው ወይም ጥሩ ሪስፖንድ ከሌለው የመማር አቅሙ እዛ ነገር ላይ ኢግኖር የማድረግ አቅሙ ሀይ ነው፣ የመማር አቅሙ ደግሞ ዝቅተኛ ይሆናል። ስለዚህ ትረስት ለርኒንግ የሚባለው አውቶሪቲ ማተር ስለሚያደርግ እናንተን ከመምህሮቻችሁ ጋር ወይም ከምትማሩት ነገር ያላችሁን ሪሌሽን አሪፍ በማድረግ የመማር ሂደታችሁን ማፋጠን ትችላላችሁ። ስምንተኛ እና የመጨረሻው ስታይል ወይም ደግሞ ቤስት ለርኒንግ ስታይል ኤቨር ብዬ የፕሮናውንስ የማደርገው የቲቺንግ ለርኒንግ ስታይል ነው። ቲቺንግ ለርኒንግ ስታይል ማለት አንድን ነገር ቶሎ ከተረዳችሁት ሾርት ተርም ሜሞሪ ላይ ያለም ሆነ ሎንግ ተርም ሜሞሪ ላይ ያለ ያን ነገር እንዳትረሱት፣ እንዲሁም ደግሞ ሞር አንደርስታንድ ከዛም በላይ ሞር አንደርስታንድ እንድታደርጉት ለማያውቁ ለሌላ ሰዎች ማካፈል፣ ያላችሁን እውቀት ሸር ማድረግ፣ ለሰዎች ማስረዳት፣ ማስተማር መቻል ራሳችንን የምንማርበት መንገድ ነው። ለምሳሌ መምህሮቻችን ለምሳሌ እንደኛ ተምረው ነበር የወጡት፣ ነገር ግን ብዙ ጊዜ እየደጋገሙ ስላስተማሩት ያን ነገር ሚሊዮን ጊዜ ከኛ ሚሊዮን እጥፍ ያን ነገር ሰምቶታል። ስለዚህ ሞር ኤክስፒሪየንስድ ናቸው እዛ ነገር ላይ። ስለዚህ ያ ነገር አይጠፋቸውም። በጣም ፕሮ ናቸው እዛ ነገር ላይ እና ሞር አንድ ነገር አንደርስታንድ ማድረግ የምፈልጉ ከሆነ የምታውቁት ነገር ለሌሎች ሸር ማድረግ፣ በግሩፕ ለማንበብ መሞከር፣ እንዲሁም ደግሞ እንዲህ ያላችሁን እውቀት ለሌሎች ማካፈል መቻል ይጠበቅባቸዋል እና ሞስት ኦፍ ዘ ታይም ስለ ኢንትራንስ የሚሰሩ ክሬተሮች እኔ ለርኒንግ ስታይሌ እንደዚህ ነው ወይም ደግሞ ለርኒንግ ስታይሌ እንደዚህ ነው እንድትሉ ምናምን ነው ሪኮመንድ የሚያደርጋችሁ። ግን እኔ እንደዛ ሪኮመንድ አላደርጋችሁ። ምክንያቱም ተፈጥሮ ሁሉንም አሁን የነገርኳችሁን አይነት የለርኒንግ ስታይሎች ጊፍት ተሰጥቶናል። ያን ጊፍት እኛ መጠቀም ከቻልን ሁሉንም በየቦታው የት ቦታ መጠቀም እንዳለብን፣ ለምሳሌ ማትስ ካልኩሌሽን ስለሆነ እየሰራን ካልሆነ ሊገባን አይችልም። ባዮሎጂ ደግሞ አንዳንድ ነገሮችን ለምሳሌ ከዚህ በፊት እንዳልኳችሁ ሴል ለምሳሌ እንዲህ ነው ከምንል ቪዥዋሊ የሆነ ነገር ከዚህ በታች እንደዚህ ያለ እንዲህ የሚባል ፓርት አለው እያለን ቪዥዋሊ ብንማር ቶሎ ይገባናል። ሙዚቃን ደግሞ ካላዳመጥነው ሊገባን አይችልም። አንድ አበባንም በተመሳሳይ ካላሸተትነው ስለዛ ምንም አይነት እውቀት ሊኖረን አይችልም፣ ልንማር አንችልም ማለት ነው። ሶ ከዚህ መሀል አንዱን አውጥታችሁ እኔ ለርኒንግ ስታይል እንደዚህ ነው ወይም ቪዥዋል ለርኒንግ፣ ኦዲቶሪ ለርኒንግ ምናምን እንድትሉ ሳይሆን የተሰጣችሁን ጊፍት ወይም ከተፈጥሮ የተሰጣችሁ እነዚህን ሁሉ የለርኒንግ ስታይሎች የት ቦታ ላይ መጠቀም እንዳለባችሁ አውቃችሁ ፕራዮሪቲ እንድትሰጡት እና ሞር ፕሮዳክቲቭ እንድትሆኑ የነገርኳችሁ። አይምሯችን እነዚህ ለርኒንግ ስታይሎች ኢንተርምስ ኦፍ ሚኒንግ ነው እንጂ የሚጠቀመው አንዱን እኛ ፒክ እንድናደርግ አይደለም። ያ ማለት ምን መሰላችሁ? ለምሳሌ ይሄን ቪዲዮ ተመልከቱ። እዚህ ጋር አሁን ስታስተውሉ ከባክግራውንድ በር አለ ወይም ደግሞ አበባ አለ፣ ግን ሞር ፎከሳችሁ የነበረው እኔ ጋር ነው። ምክንያቱም እኔ ነኝ እዚህ ጋር ማተር ሳደርግ የነበረው ኮንቴንቱ፣ ዋናው ኮንቴንቱ እኔ ነኝ የነበርኩት እና እኔ ባልኖር ይሄና ይሄ ማተር የሚያደርግ ነገር ስላልነበር ነው ሞር ኖቲስ የማታደርጉ። ሶ አይምሯችን ኢንተርምስ ኦፍ ሚኒንግ ወይም ደግሞ ኢት ዲፔንድስ ኦን ደ ኮንቴንት ስለሆነ የሚረዳው በዛ አይነት መንገድ እንድትረዱት ፕራዮሪቲም እንድትሰጡት ነው ይሄን ነገር ማወቅ ያለባችሁ። በተረፈ ታች በማስቀምጥላችሁ ሊንክ ገብታችሁ ቴሌግራም ላይ ዴም አድርጋችሁ ያላችሁን ስትራግል ወይም ያላችሁን ፕሮብለም ሶልቭ ልናደርገው እንችላለን። እንዲሁም ደግሞ ሰብስክራይብ በማድረግ ፋሚሊ መሆናችሁን እንዳትረሱ። ልክ እንደዚህ አይነት ሌሎች ጠቃሚ ለኢንትራንስ ኤግዛም ቴከሮች የሚሆኑ ጠቃሚ ኮንቴንቶችን ስለምንለቅ ሰብስክራይብ አድርጋችሁ ራሳችሁን አፕዴት ማድረግ ትችላላችሁ። የዛሬ ቪዲዮ ይሄን ይመስል ነበር። አስተያየት ካላችሁ let me know in the comments and በሌላ ጠቃሚ ኮንቴንት እስከምንገናኝ see you